ወደፊት ምን መሆን ነበር የምትፈልገው አንተ? ኢንጂነር። እሺ አንተስ? ያለማችን ባላብት። እሺ አንቺስ? አባት እስቲ ደገፍ አድርገኝ። ምን ነው አሞሽ ነው? ማን ደስ ያለ ምን ፈልጌ ነው? እና መንገድ ላይ ነው እንዴ ምክር የምትፈልጊው? ምን ጨንቆሽ ነው? አይገባም እንዴ? እጄ ላይ ብር የለም። ኪስሽ ውስጥ ነው? የሚያወጣልሽ ነበር እንዴ ስትፈልጊ የነበረው? ይደረሳ እያወራን ካልተግባባ እንዴት እንግባባ ነው? በምልክት ቋንቋ አቺ። አረ ብር ጠሮብኝ እኮ ነው። ታዲያ ለምን በፕራይም ቤቲንግ ተወራርደሽ ገንዘብ አታገኝም? ምንድነው ፕራይም? ፕራይም ቤቲንግ ብለሽ ሰርች አድርጊና ከአንድ ብር ጀምሮ ተወራርደሽ 1 ሚሊዮን ብር ማሸነፍ ትችያለሽ። አረ ያበደ ነው። በዛ ላይ ደግሞ ስትጀምሪ የዲፖዚትሽን 300% ስለሚሰጥሽ ፈታ ነው። እና ግጨኛ መኪና የለኝማ። አባት በእናትህ አንሳልኝ። ስልኩ ግን አያስፈልግም። ነይ አንተ ወርደኝ እንዴ ያማል እንዴ ራስሽ አይደለሽ እንዴ አንሳልኝ ያልሽኝ? ፎቶ ነው አያለች እንዴ መክፈል ነበር። እቺ ላነሳውበት ካላችሁማ በሉ ዴቻንጡ ጽዬ ጓደኞችሽ አሸፈርሽን ብለው በር ላይ ቆማሉ። ውጭላቸው። ወይኔ ደረሰ እንደ ሰዓቱ። ምን ለብሼ ላይ ነው እንዴ? ጂንስሽስ አታየም? አልደረቀም እኮ። እና ጓደኛሽ ለልደቷ ሁሉንም ጠርታ አንቺ ብቻ በቀሪ ቀናሽ ነው የሚሉሽ። ምን ላድርግ? ፍርሃትሽ እኮ ይገባኛል። በሰው መሀል ተገኝቶ አለመታየት ለሴት ልጅ ሞቷ እንደሆነ አልጠፋኝም። ኧረ እህትህን ጥራልኝ። ሁሉም ጥለውኝ ሄዱ። ምሩዬ እዚህ ዛሬ አችልም። ሆስፒታል ልትወስደኝ ነው። ትንሽ አሞኛል። እስካሁን አስጠብቀኝ። ወይኔ ጉዴ። ምን አንድ ያላት ሱሪ ያልደረቀ ማት ሲያስጠላ። ድምዳምና ጎጆ የቀንቱ አይዋለው ይሄም ቀን አልፎ ደመናው ጎርፎ። ይቅርታ ወይ አብዬ ይቅርታ። ችግር የለውም ጋች። ሌላ ጊዜ ግን አንተ መንገድ ጠንቀቀህ ካልተራመድክ ለሌላ ሰው እንቅፋት ትሆናለህ። እሺ? እናቴ ናት አለች። ለምን ትምህርት ቤት አልሄድክም? እነኚህ መጽሐፎች መሸጥ ስላለብኝ። ከትምህርት ቤት ቀርተህ? ደፍተር መግዛት አለብኝ። አባቴን መጽሐፍ ሽጬ ነው የምገዛው። አባትህስ? እሱ ስራ የለውም? ለቤተሰቡ እንዴት አይሆንም? በህይወት የለም። ይቅርታ እንካ። አትዘን፣ ነዋሪው ፈተና ያለበት ትላለች እናቴ። ልክ ናት። እኛ ነን መጠንከር ያለብን። እኔ ቆንጆ ደብተር እገዛልሃለሁ። እሺ? ከቻልክ አስተማሪውን ደብተር ግዛልኝ። ስለዚህ ተአምረኛ ደብተር ልንገራችሁ። ለማን ነው የምትናገረው? ለተመልካቾች። ይሄ ተአምረኛ ደብተር ልጆቹን በአጭር ጊዜ ውስጥ አይምሯቸውን በማበልጸግ በሳይንቲስቶች ተጠንቶ የቀረበ ሲሆን እጅ ጽሁፋቸውን የኮምፒውተር ያስመስለዋል። ለወላጅ ልጁ በትምህርቱ ጎበዝ ሲሆን እንደማየት የሚያስደስተው ነገር የለም። ለዚህም ነው ይሄ የተጠና አዲስ ደብተር ለእናንተ ያመጣንላችሁ። በአንዱ ፓኬጅ ውስጥ 4 የተለያዩ መጽሐፎችን የያዘ ሲሆን በሁሉም የቋንቋ አይነቶች ተዘጋጅቶላችኋል። እንደገና የተንጋደደ የእጅ ጽሁፍ አያያዝ ልጆች እንዳይለምድ ጫፉ ላይ መጻፊያው ትክክለኛውን የጽሁፍ አያያዝ መንገድ የሚያስተምር ፕላስቲክ ይዟል። በተጨማሪም 10 የተለያዩ ስክሪፕቶችን የያዘ ሲሆን ደብተሩም ወጪ ቆጥብ ሲለው አያልቅም። ለምን ቢሉ ልጆቹ ጽሁፉን እየተለማመዱ ሁለተኛውና ሶስተኛው ገጽ ላይ ሲደርሱ መጀመሪያ ላይ የጻፉት ተኖ መጥፋቱ ነው። ስለዚህም በድግግሞሽ ልጆቹ ኮምፒውተር የጻፈው የሚመስል እጅ ጽሁፍ ይኖራቸዋል። ለነጋዴዎች በማይታመን ዋጋ እያቀረብን ሲሆን ለመግዛትም አሁን የማስቀምጠውን ገጽ ፖዝ በማድረግ በሚቀርበው ሰፈር ያገኙትን ስልክ ቁጥር እየደወሉ ይሸምቱ። አባት ናስቲ አዳፋይ አራባክ እንዴ ምን ነው እንዴ? አዳፋኝ አላልሽም እንዴ? ጀገና ቢሽካና ከብኝ አባት በእናትህ አዋርድ ደደብ። አቤት። እንዴ ግምጥም ያማል እንዴ? አዋርደኝ አላልሽም እንዴ? እኮ ካርቱን ነው ምን ይመስላል መሰለኝ። አሁን ስለ ካርቱን ማን አወራ? እሙዬ። አቤት። ምን ልርዳ? የድምጽ ነው እንዴ የምትሰሪው? ምን ነው ቀጠነብህ እንዴ? ቀጠነ ትላለች እንዴ? የባጃጅ ሰውነት ይዛ የሲኖ ድምጽ እያወጣች። አቤት። አንተ ሚስቴ ምን እንደምትላት? ጉሮሮ ተቀያይራችሁ ነው እንዴ? እገልሃለሁ። ፈርቼ እኮ አይደለም። ኧረ እኔ ሐምሌ 26 ኮንሰርት ልጋብዝ ነው። የኢትዮ ዳንስ ፊትነስ 6ኛ ዓመት አንቨርሰሪን በማስመልከት የተዘጋጀው ኮንሰርት አይደል? ማን እንደሚመጡ ግን ታውቃለህ እንዴ? ፍቅር አዲስ ፐርፎርም ታደርጋለች። ሌላኛው አርቲስት ደግሞ ሰርፕራይዝ ነው። እንዲሁም የተለያዩ ሶሻል ሚዲያ ኢንፍሉዌንሰሮች ስለሚመጡ ማንንም አይቀርማ። በትክክል። ደግሞ መግቢያው 500 ብር ብቻ ነው። ትኬቱ ግን የት እንደሚገኝ ታውቃለህ? ትኬቱንም በዚህ ዌብሳይት እና ቤላቻው ቺክን እንደገና ደግሞ ኢትዮ ዳንስ ፊትነስ ጂም ያገኙታል። አንተ ደነዝ፣ አንተ ራስህ ጓደኛህን መኪና አለው ብለህ አስተዋውቀህ ጉድ ሰራኸኛ። እና መቼ ዋሽው? ልብሴ ሲቀደድ እሱ አይደል እንደሚሰፋልኝ?
ባለፈው ገና ከገዛሁት 5 ዓመት የሆነው ፓንቲን አይጥ በልታብኝ እኮ እሱ እኮ ነው በጨርቅ ለብዶ ይሰፋልኝ። እና መኪና አለው ሳይሆን ሲንጀር አለው ነው የሚባለው። ክላክስ አይደል እንዴ ጎደለው? ስራ ፈትናት ብለህ ትቀልድብኛለህ? ለምን ስራ ፈት ከሆንሽ ሳሚ ዲኮር አትማሪም? ሳሚ ዲኮር ባክግራውንድ ዲኮር፣ ላይቲንግ፣ ቴብል ሴትአፕ፣ በርዝዴ ዲኮር አለው። በተጨማሪ ደግሞ እንደ ቢዝነስ ውስጥ እንደምትገቢ ይረዳሻል። የ7ኛው ዙር ምዝገባ አሁን የካቲት 4 ያልቃል የተባለው ነው እንዴ? የተመዘገባችሁ ደግሞ የካቲት 7 ላይ ከቀኑ 8 ሰዓት በ22 ደብረ ዳሞ ሆቴል ጀርባ በሚገኘው ትምህርት ቤታችን ኦሪየንቴሽን እንሰጣለን። ማንም ሰው እንዳያረፍ፣ ቀን እንገናኝ። ሳሚ ዲኮር። ቲቸር ቦደና አብሻል ውስጥ ይጥራው። ቲቸር ቦደናን ጥራው። ቲቸር ቦደና አይሰማም እንዴ? ቲቸር ቦደና እየጠሩ ነው አስተማሪ። ማን ነው የጠራ? ተማሪ ነው። ታዲያ በኖርማል ድምጽ ቀጠራኝም እንዴ? እኔ ነኝ እንዳውኑ የጠራው? አዎ ሰምቶ መስማቱ ነው ወሳኙ። ምን ችግር አለው? ይሄ ልጅ ግን ጤነኛ ነው አይደለም? ለታሻሉ ነኝ። አንተ ለምን እንደዚህ ትጥረኛለህ? ምንድን ነው? ድምጽ ነው። ምን ችግር አለው? ተነስ። ግባ ና አልሻክል ተቀምጣፍ So times 3. So ምንድነው በዚህ ሰዓት? እግሬ የመመኝ ነው። ታዲያ በሰዓት አትወጣም እንደ ከቤት? 12 ሰዓት ነው የተነሳሁት ከቤት ጠዋት። አዎ ጉደኞቼ ማለት ነው ቲቸር 1 ሰዓት ወጥቶ አሁን አንድ ፕሬድ እየተማሩ ነው መሰለኝ። እኔ ገና የ30 ደቂቃ መንገድ ማለት ነው 3 ሰዓት ሄድኩት። 3 ሰዓት እና ጠዋት ነው ከቤት ወጣው? 12 ሰዓት ላይ ተነስቼ ስንት ሰዓት? አሁን ስንት ሰዓት ነው? በጣም ነው ማምክ። እስቲ ወደዛ ሄድስታ ያለ ና በቃ ችግር የለውም ጎበዝ። በጣም ያምሃል። አይዞህ በቃ ግባ ችግር የለውም። አይዞህ ፈጣሪ ይስጥህ። አይዞህ ሰላም ጤና ይስጥልኝ። ይሄ ሁልጊዜ ወደ እናንተ የሚደርሰው 2,400,000 ከመሰላል ጥያቄ ምልክት ነው። እኔ ኤልሳ የደስያው ቀበጥ እንደዚህ ፏ ብዬ መጥቻለሁ። እንግዳችን በመሃል ደግሞ ኤርሚያስ አሻግሩ ቢነግደ ይባላል። በሜካፕ ዙሪያ ባለባበስ የቬሎ ሁላ ፏፈሽ ያረገችኝ አስካሪች ስፓናት። እኔም እንግዲህ እዚህ ጋር እንዲህ ዘንጬ እንድቀመጥ ያረገኝ ያረባበዱ እቃዎችን ጸዳዴ ቡፌዎችን ያዘጋጀልን ኮተት ፋሽን እናመሰግናለን ማለት ነው። በዚሁ አጋጣሚ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ። በዚህ አድማጮቻችን እስክሪብቶ ትናንት በአጋጣሚ መስመር ላይ የገባው አድማጮቻችን ግጥሙን ጨርሶ ነውና ያን ግጥም እንቀጥልላቸው። ከጎጃም ተነሳሁ ባህር ዳር ተሻግሬ ጎማው ፈነዳና ሳልመጣው ቀረሁኝ ላንዴ ይለናል። በጣም እጅግ በጣም የሚያሳዝን አስደሳቹን ዜና የሚገርማችሁ ነገር በኤምፔሳ ካሽ ጓ በመጠቀም ከተለያዩ ዓለም ሀገራት ገንዘብ ትራንስፈር ማድረግ ይችላሉ። ምን እሱ ብቻ የሚገርማችሁ ነገር 10% ቦነስ ማግኘት ይችላሉ። አድማጭ ገብቷል መሰለኝ ማለት የኔ ፍቅር ቆንጆ አትመጭም ወይ ለኔ ባጃጅ ገዛለው ቀብር አርግሻንተ ይላል። በጣም ደስ የሚል ነገር። የሚገርመው ነገር ደግሞ ሌላ አዲስም ዜና አለ። በኤምፔሳ የመብራት ክፍያችንን እንክፈል ይለናል። የተለያዩ ሽልማቶችና አዳዲስ ነገሮች እንዳያመልጣችሁ የኤምፔሳ ቲክቶክ ኦፊሻል አካውንት ፎሎ ማድረግ እንዳይረሱ። ፈንግታት አኔ ልጅ ከይሲ እንካስቲ እንደው አንተ ምስጋና የለ። ወይዘሮ አስቴር ኧረ አፈሙዞትን ዞር ያርጉልኝ። የልጅ ከይሲ እርኩስ ሄድ ከዚህ ድሮም ሲደቅኑብኝ ገብቶኝ ነበር። ምግቡ አይደርስም እንዴ? ልጅ ምን እየሰራሽ ነው እንዴ? አንቺ ምን እየሰራሽ ነው? ዘይት እየለካው ጋሺ የታለ ምግቡ? ያው ጥሬ በኮራ ጭራሽ አልተካሽም። ነጭ ጋሺ ምን አባሽ ቀረሽ? ባለፈው ሻወር ቤት የሰው ዙር አለቦት ምኑ ተሰጣው? እኔ ከላይ የበላችሁለት በቃ አለቀኩ። እነኑ ነው በእንጀራ ማቀርበላችሁ። እኔ ምን አገባኝ? እኔ ስታይ
ጎል መስለውኝ እኮ ነው። ጎል ይላል እንደ አናቴ ጎል የልጅ ቡዳ ይከዚ እናቶ ትንሽ እርገጠው ለሙሽራ ታመታ እርገጠው ምን ቆንጆ ቢኖር የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የጀት ሸዋሌ ከሟከች ቢብሮ ጎንደር የኸላችን ከሟከች ቢብሮ ገረድ ጣራ ነካዝን ለበሬ እንደዛ አይደለም እኮ ማዘር ወራላችን ላይ ተረባምዳችሁ ከዚህ በላይ ትፈልጋላችሁ። እንቄ ብሎ ደጄ ተካከላልኩ ይድፋ ደሞዝ ተቀበለሽ ሽንት ቤት ይግባብህ ነው ጀጄ ነው ደጄ ነው ያልከው እጄ እንካ መድሃኒ ዓለም ይዞ ተከነበለ ወይዘሮ አስቴር አቤት ማንም የለም እዚህ ደርታ ብዬ ነው ኑሮ ተወዶ ገንዘብ ጠፍቷል አንተ አሳድሩኝ ትላለህ ተኛው ነው እዛ ደህና ደሮ ወይዘሮ አስቴር ዋምቧን ዘኩም እንዴ ምንድነው እንጮሮጮረው ይሽ ነው ወይዘሮ እኔ አላየሁትም የልጅ ቡዳ እንዲህ በሽንት ጆት አንገቱ እያየሁ ነው ላይ ሰፈሩ ነው ጥርሱም ያለ ወልቋል ኖ በእናትህ ወይኔ ወንድሜ ነው አንተ ያርልን ታይ ሰፈር ውሻ ነው ያዘ ጥቁር ውሻ ነው ያርልን ጃኪ ነስር ግዛ እንኳን ደህና መጣችሁ። አመሰግናለሁ ጋሽ አመሰግናለሁ። አንተ ሆነ ለምን ይበላው ጋሽን ያልበላው ጋሽ ደግመህ ነበር አባሩ ተጠቂቁት ጋሽን ያልበላው አስቴር ጋሽን ያልበላው ሙነር ከዝሯት ደግመህ በላ ጋሽን ያልበላው አንተ ደግሞ በልተሃል እንዴ? ኧረ አልበላውም ፋዛሽ የምር አልበላውም። በልቷል ጋሽ በልቷል